ዛሬ ተማርነው በደንብ ገብቷችኋል አይደለ? ስለ ምግብ ነው የተማርነው። what is food ብለን ነበረ? food is anything that can be eaten or drunk that gives our body health and energy to play, to grow or to learn. ለመማርም ሆነ ለመንቀሳቀስ ኢነርጂና ጤና የሚሰጠን ማንኛውም ወደ አፋችን ውስጥ የሚገባ የሚበላም ሆነ የሚጠጣ ነገር ፉድ ወይም ምግብ እንላለን ብለናል። የተለያዩ ደግሞ ፓርቶችን አይተናል አይደለ? ለምሳሌ ፍሩት and vegetables ብለናል። ፍሩት እና ቬጅቴብል ጥቅማቸው ምን ነበር? yes በሽታን መከላከል ነው። ሰውነታችን በበሽታ እንዳይጠቃ ያደርጋሉ። ከዛ ደግሞ ምን ብለናል? ዴሪ ወይም የወተት ተዋጽኦ ደግሞ ያልናቸው ለማን ነው የሚጠቅመው? yes for bone and teeth. exactly. ቀጣይ ደግሞ ምን አየን? ግሬን ያልናቸው ወይም ከጥራጥሬ የሚሰሩ ምግቦች ደግሞ ጥቅማቸው ሂት ወይም ደግሞ ለሰውነታችን ሙቀትን መስጠት። ፕሮቲን ፉድ the last one ሰውነታችን ይገነባል። ሰውነታችን መስል እንዲኖረን ጡንቻ እንዲኖረን ያደርጋል ማለት ነው። very good. so I want to see if you have been following up. እየተከታተላችሁኝ እንደነበረ ቼክ ማድረግ እፈልጋለሁ። ስለዚህ የምጠይቃችሁ ጥያቄዎች ኩዊዝ ይኖርናል። we have learned different groups of food, right? የተለያዩ group of foods አየን። ከእያንዳንዱ group of foods ከእያንዳንዱ የምግብ አይነት what is your favorite? እናንተ favorite የምትሉት የትኛው ነው? ለምሳሌ my favorite food is potato ወይም ድንች my favorite food ነው። የትኛው group ውስጥ ይገባል? go back and listen to it. እሺ ተመልሳችሁ አንብቡ ይሄንን መመለስ ካልቻላችሁ። okay I hope you answered it very well. በደንብ እንደመለሳችሁ አልጠራጠርም። so kids, our today's lesson with this ቆንጆ ነበር አይደለ? enjoy አድርጋችሁታል? you loved the story and the lessons አይደለ? yeah, because I loved it. ስለዚህ like always we have short notes and questions prepared for you. እንደ ሁሌው ተዘጋጅቶላችኋል። ጥያቄዎች አሉን፣ እንደገና ሾርት ኖቶች አሉን። እነሱን ተከታትላችሁ ስሯቸው and then take notes. እሺ till we see next time, this was Miss Ruth from Gobez Academy. I can't wait to see you next time. Bye.